እሺ ወተት አለ ተላላችሁ እንትን አይደለ ይጣርጎ ግሩን ይወርመደው $2,000 ማለት ደግሞ ወደ ኢትዮጵያ ምንዛሬ ወደ 3.4 ሚሊዮን አካባቢ ይሆናል ማለት ነው። ስለዚህ እኛ ቤታችን ውስጥ ያለው አይጦችን እናበራለን ወይንስ እናለምዳለን? ጋር የምታዩት አይጥ እናንተ ወለል ላይ ወይም ደግሞ እናንተ ምኝታ ቤት ላይ ብታገኙት ምን ታረጋታላችሁ የሚል ጥያቄ ተጠይቆ አንዳንድ ሰዎች እኔ ውሸት የሆነ ተስፋ አልሰጣትም ኦሬዲ ዘው ገላታለሁኝ ይላል። ታቸው በሚሊዮን የሚሸጥ 1 ሊትር በሚሊዮን የሚሸጥ አይጦች የሰው ግብ መብላት ጀመሩ። ተመልካቾች ደች ሆነ እንኳንም ወደ ዩቲዩብ ቻናላችን በጣችሁ በኢሞጂ ቪዲዮዎች እንዲሆንም በአንዳንድ አስናኝ ጥያቄዎችና ምን ታወቀውኛ ጊቭ ተመንት ዛሬ ደግሞ የሚገርም ቪዲዮ ዘላችሁ መጥቻለሁ። ከቪዲዮ መካከል በሚሊዮን የሚሸጥ 1 ሊትር በሚሊዮን የሚሸጥ አይጦች የሰው እግር መብላት ጀምረዋል። ቪዲዮውን አይተን እንመለስ። እንዴትስ አይጦች 1 ሊትራቸው እንዴት ይሰበሰባል? እንዴትስ በሚሊዮን ይሸጣል? ለምን ይጠቅማል? እንዲሁም አንድ ሰው እግሩን ሲወጥስ ምን አይነት ስሜት ነበር የሚለውን አብረና ያለን እስከ ቪዲዮውን ተመልክተን እንመለስ። क्या आप जानते हो እሺ ወተት አለ ተላላችሁ ያየናቸው चूजा के दूध की कीमत የእነዚህ አይጦች እንግዲህ ወደ 4000 ሆነ አይጦች አሉ። ወተታቸውን ለመድኃኒትና ለተለያዩ ምርምር ነገሮች ያገለግላል ማለት ነው። ስለዚህ 1 ሊትር በስንት ወደ $22,000 የሚሸጠው $22,000 ማለት ደግሞ ወደ ኢትዮጵያ ምንዛሬ ወደ 3.4 ሚሊዮን አካባቢ ይሆናል ማለት ነው። ስለዚህ እኛ ቤታችን ውስጥ ያለው አይጦችን እናበራለን ወይንስ እናለምዳለን? ይሄኛው የራሳችን ጥያቄ ነው። ሌላ ደግሞ እግር የተበላው እግር እሱን አይተን እንመለስ። እግር የተበላው ነገር ከማሳየት በፊት ግን አንድ ጋዜጠኛ የተናገረውን ስለነዚህ እንትኖች ስለነዚህ ወተት ጥቅም አለ። እሱን አዳምጠን እንመለስ። ዓለም ላይ ውድ ወተት የትኛው እንደሆነ ታውቃላችሁ? ውድ ወተት ግመል ወይስ ሌላ? መልሱ የዚህች እንስሳ ወይም የአይጥ ወተት ነው። 1 ሊትር የአይጥ ወተት $22,000 ወይም ከ3.4 ሚሊዮን ብር በላይ ያወጣል። ታዲያ ይቺ አይጥ የምትታለበው ለምግብነት ሳይሆን ለረቂቅ የሕክምና ምርምር ነው። 1 ሊትር የአይጥ ወተት ለማግኘት ብቻ ወደ 4000 የሚጠጉ አይጦችን በልዩ ጥበብ ማለብ ያስፈልጋል። ሂደቱ እጅግ አድካሚና ከፍተኛ የላቦራቶሪ ቴክኖሎጂን የሚጠይቅ በመሆኑ ዋጋው እንዲንር አድርጎታል። ታዲያ ከዚህ በኋላ እቺን ትንሽ እንስሳ ገረችን ብላችሁ ከቤታችሁ ታባሯታላችሁ ወይስ ማርባት ትጀምራላችሁ? መልሳችሁን አስቀምጡልኝ። መልካም ጊዜ። እሺ እናመሰግናለን። በመቀጠል አንድ ቪዲዮ አለ። ይሄኛው እዚህ ጋር የምታዩት አይጥ እናንተ ወለል ላይ ወይም ደግሞ እናንተ ምኝታ ቤት ላይ ብታገኙት ምን ታረጋታላችሁ የሚል ጥያቄ ተጠይቆ አንዳንድ ሰዎች እኔ ውሸት የሆነ ተስፋ አልሰጣትም ኦሬዲ ዘው ገላታለሁኝ ይላሉ። አንዳንዶች ደግሞ ልጆች አንስተን ታሳደግ ድረስ ተባትና ካደጉ በኋላ ገላቸዋለሁ ይላሉ። እናንተ ብትሆኑ እናንተ ወለል ላይ እንደዚህ አይሆነ አንድ አይጥ ብታገኙ ምን ታደርጓታላችሁ የሚለውን እናንተ ሰጧችሁ። ይሄን ሐሳብ በኮሜንት እንድታሰፍሩልኝ እንጠይቃችሁ። በመጨረሻ ላይ ደግሞ አንድ ሰው እግሩን የሚሰማ ሰው እግሩን በአይጥ የተበላውን ሰው አይተን እንመለስ። ይሄን ቪዲዮ ቀርጾ ነገራችን ላይ ራሴ ነኝ። ይሄን ሲበላ ሰውየው ምን ሆኖ ነው የሚል ጥያቄ ያስነሳል አይደለ? ይጣ አድርጎ እግሩን ይወርመደው ሰዋት እንዴ አላተረፈችም እኮ ሰውየው። ይሄ ሰው የተበላው ግን ወይም ደግሞ የወተትን ወተት እያለበ መሆን አለበት እንጂ ይሄን ሳይጨክንባት ሳይገላት እግሩን እየበላቸው እንዴት ዝም ሊል ይችላል የሚል ጥያቄ ያስነሳል። ተመልካቾች ዛሬ እንግዲህ እነዚህ ይጠቅማሉ የሚሉ ሐሳቦችን ይዤላችሁ መጥቻለሁ። እናንተ ምን ታደርጋላችሁ? ይሄኛው 1 ሊትር በ4-5 ሚሊዮን የሚሸጥ ከሆነ እናንተ ይሄንን ለማግኘት ለምን አልጀመራችሁ? አብዛኛው ጊዜ አይጥ በቤታችን ከተገኘች እንደ ጠላት አድርገን የምናረጣ መንገላት ነገር ይሳናል። ከዚህ መካከል ግን የሚጠቅም ፓርት አላት። አንዳንድ ሰዎች እንዲያውም ማጥፋቷን ራሱ ይጠራጠራል አይደል? 1 ሊትር ወተት ለማግኘት የአይጣን ወይ በሚሊዮኖች ብር ለማግኘት 4000 አይጦችን አልበን ማግኘት ይገባናል ማለት ነው። ስለዚህ እነዚህ አይጦች አንዳንድ መጥፎ ነገር ያላቸው ጎን ያላቸው ነገሮች የሚጠቅሙ ፓርት እንዳላቸው ማሳወቅ ነው። እግሩን የተበላው ሰውዬ በጣም የገረመኝ ሰውዬው ሞቷል የሚል ጥያቄ ያስነሳል። ምክንያቱም አንድ ሰው የሚሰማ አካል ሰውነቱ እየተጎዳ ሳል የሆነ ፊልም ሊኖር ይገባል አይደል? ወይም ደግሞ የሆነ ነገር ማፈራገጥ አለበት። ተመልካቾች ይሄን ዛሬ መሰረት በቀጣይ ቪዲዮ እንገናኛለን። ይመቻችሁ። መልካም ጊዜ።